ሰላም፣ ይህ ኢትዮ አፕዴት ነው። ዕለታዊ መረጃዎችን ይዘን ቀርበናል። የትግራይ ህዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና የምስጋና መድረክ የለም አሉ አቶ ጌታቸው ረዳም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክ ውድቅ አደረጉ። አቶ ጌታቸው ረዳ ሚያዝያ 3 2017 ዓ.ም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ህዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። የፌዴራል ጠቅላይ ሚኒስትር ለደህንነታቸው ያደረጉትንም ጥንቃቄ እውቅና በመስጠት ያመሰገኑ ሲሆን በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያ ሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩም ገልጿል። በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብለዋል። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር፣ ይህንንም ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረዋል። የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀለ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንትን እየበዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነውን ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉም አክለዋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው፣ ከዚህ ክብርና እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዝዳንት የቀረበላቸው የምስጋናና የክብር ሽኝት መድረክ እንደማይቀበሉትም አሳውቀዋል። በክልሉ ያሉ ሌቦችና ህገወጦች አደብ ለማስገዛት ለሚደረገው ጥረት እንደሚያግዙ ህዝቡ ለማገልገል እንደ ትላንት ዛሬም ዝግጁ እንደሆኑ ገልጸዋል። ከታሰሩት 14 ባለሙያዎች 7ቱ ሲፈቱ 7ቱ አሁንም በእስር ላይ ይገኛሉ። የጤና ባለሙያዎች የ4 ወራት የትርፍ ሰዓት ክፍያ ተከፍሎን ስራ ጀምረናል፣ በወረዳው ስራ ሲዘጋ መክፈል የተለመደ ነው ብለዋል። ከ6 እስከ 9 ወራት የትርፍ ሰዓት ክፍያ ባለመከፈሉ ምክንያት ስራ ማቆማቸውን 14 ሰዎች መታሰራቸውን በሲዳማ ክልል ማዕከላዊ ሲዳማ ዞን ሎካ አባያ ወረዳ የሚገኘው ሃንጣጤ የመጀመሪያ ደረጃ ሆስፒታል ጤና ባለሙያዎች ለቲግቫ ኢትዮጵያ መግለጻቸው ይታወሳል። ጤና ባለሙያዎቹ ዛሬ ለቲግቫ ኢትዮጵያ እንደገለጹት ከታሰሩት 12 ባለሙያዎች 7ቱ ሲፈቱ 7ቱ አሁንም በእስር ላይ ይገኛሉ ብለዋል። ካልተከፈለው የ9 ወራት ውዝፍ ውስጥ የ4 ወር ክፍያ መፈጸሙን ተከትሎ ስራ መጀመሪያቸውን የገለጹት ባለሙያዎች የትርፍ ሰዓት ስራ ከቆመ በኋላ ክፍያ መፈጸም በወረዳው የተለመደ ጉዳይ ነው ሲሉ ስጋታቸውን ገልጸዋል። ከታሰሩ 5ኛ ቀናቸውን የያዙት የታሰሩ የጤና ባለሙያዎች እንዲፈቱም በተደጋጋሚ እየጠየቅን ነው ያሉት ሰራተኞቹም እስካሁን ግን ግልጽ ምክንያት አልተነገረንም ብለዋል። ቲግቫ ኢትዮጵያ የሎካ አባያ ወረዳ አስተዳዳሪና ፖሊስ አዛዥን ለማግኘት ያደረገው ጥረት ለጊዜው አልተሳካም። በጉዳዩ ላይ መረጃ ለመስጠት ፈቃደኛ ከሆኑ ለማስተናገድ ዝግጁ መሆኑን ይገልጻል። ብሔራዊ ባንክ 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ያህል መጭበርበራቸውን አስታወቀ። የኢትዮጵያ ብሔራዊ ባንክ በቅርቡ ያወጣው ዓመታዊ የገንዘብ ደህንነት ሪፖርት እንደሚያመለክተው በአገሪቱ ካሉት ባንኮች በተለያዩ የማጭበርበር ዘዴዎች ጠቅላላ 1.3 ቢሊዮን ብር መጥፋቱን አስታውቋል። ይህ ሪፖርት እስከ ሰኔ 2016 ዓ.ም ድረስ ያሉትን የገንዘብ እንቅስቃሴዎች የሚያካትት ሲሆን የማጭበርበር ድርጊቶቹ በአብዛኛው የተከናወኑት በሐሰተኛ ገንዘብ ኖቶች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክቶችና በሌሎች ተመሳሳይ ዘዴዎች እንደሆኑ ተጠቅሷል። ባንኮች በዚህ ዓመት ያጡት የገንዘብ መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸን በ300 ሚሊዮን ብር ጭማሪ አሳይቷል ሲል ሪፖርቱ ያብራራል። በኢትዮጵያ ከሚገኙ 31 ባንኮች መካከል 28ቱ የማጭበርበር ሰለባ መሆናቸው ቢገለጽም የማጭበርበር ድርጊት ያላጋጠማቸው 3 ባንኮች ማንነት በሪፖርቱ አልተገለጸም። ብሔራዊ ባንክ እንደገለጸው ባንኮች ከአነስተኛ የብድርና የቁጠባ ተቋማት ጋር በመቀናጀት የሚሰጡት የብድር አገልግሎት እየጨመረ መምጣቱና የበይነ መረብ ማጭበርበሮች መበራከታቸው ወደፊት ባንኮች ሊያጡ የሚችሉትን የገንዘብ መጠን እንደሚጨምር ከፍተኛ ስጋት እንዳለ አመልክቷል። በተያያዘም ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በተገኘ መረጃ መሰረት የተጭበረበሩት 1.3 ቢሊዮን ብር ዝርዝር የሚመለከታቸው ባንኮች ስም እስካሁን በይፋ አልተገለጸም። በጎፋ ዞን በተከሰተው የተፈጥሮ አደጋ በሰውና በንብረት ላይ ጉዳት ደረሰ።
በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ላይ ተከታታይ ቀናት ከባድ ዝናብ በመጣሉ የመሬት መንሸራተትና ጎርፍ በመከሰቱ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱን የአካባቢው ነዋሪዎች ገልጸዋል። ከሚያዝያ 9 2017 ዓ.ም ጀምሮ በአካባቢው እየጣለ ያለው ከባድ ዝናብና ንፋስ በተለይም በጎሬ ኦዳ፣ ጃውላ፣ ውጋ፣ ማሻቴላ፣ ኤላ፣ አማሮ፣ ሻጌና ቡልቂ በተባሉ አካባቢዎች በተከሰተው የመሬት መንሸራተትና ከፍተኛ የውሃ ሙላት የሶስት ሰዎች ሕይወትን ቀጥፏል። ከዚህም በተጨማሪ ከ4 በላይ የሚሆኑ ቤቶች በዚህ የተፈጥሮ አደጋ እየተጎዱ ሲሆን በርካታ የእርሻ ማሳዎችና የቤት እንስሳትም በመሬት መንሸራተቱ ምክንያት መጥፋታቸውን ነዋሪዎች አስረድተዋል። በአደጋው ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች በአሁኑ ጊዜ በጊዶ አንደኛ ደረጃ ትምህርት ቤትና በአንድ የሃይማኖት ተቋም ግቢ ውስጥ ተጠልለው እንደሚገኙ ታውቋል። ዝናቡ አሁንም በቀጣይነት እየጣለ በመሆኑ ተጨማሪ ስጋት ውስጥ እንዳሉም ነዋሪዎቹ ተናግረዋል። በወረዳው ባለፈው ዓመት በተከሰተው የመሬት መንሸራተት አደጋ ምክንያት የተፈናቀሉ ዜጎች መልሶ የማቋቋም ስራ ሙሉ በሙሉ ሳይጠናቀቅ ይህ አዲስ አደጋ መከሰቱ ስጋታችንን ከፍ አድርጎታል ሲሉም ነዋሪዎች ገልጸዋል። የገዜ ጎፋ ወረዳ አደጋ ስጋትና ጽሕፈት ቤት ኃላፊ አቶ ማስረሻ ማናዬ ለጉዳዩ ምላሽ ሲሰጡ በአካባቢው እየጣለ ባለው ከባድ ዝናብ በወረዳ አራት ቀበሌዎች ላይ በሰው በንብረትና በቤት ላይ ጉዳት መድረሱን አረጋግጠዋል። ተጨማሪ አደጋዎች እንዳይከሰቱ የወረዳው መንግስት በልዩ ትኩረት እየሰራ መሆኑና ጉዳቱ የደረሰባቸው ነዋሪዎች የማቋቋም ስራም እንደሚከናወን አቶ ማስረሻ ገልጸዋል። ይህ አደጋ የተከሰተው ባለፈው ዓመት በተመሳሳይ አካባቢ በተከሰተው የመሬት መንሸራተትና ናዳ ምክንያት በርካታ ሰዎች ሕይወታቸውን ካጡ በኋላ መሆኑ ይታወሳል። አሁንም በአካባቢ የተፈናቀሉ ነዋሪዎች ሙሉ በሙሉ መልሶ የማቋቋም ስራው እስካሁን አልተጠናቀቀም።